እንዴት ናችሁ? ባለፈው ክላስ ስለ ኤግዚት ኤግዛም እና ኮምፒውተር ሳይንስ ጋር የተገናኘ ምን አይነት ሳብጀክት ነው ፈተና ላይ የሚመጡት፣ ቶታሊ ስንት ጥያቄ ነው የሚወጣው፣ ከእያንዳንዱ ኮርስ ምን ያህል ጥያቄ ነው የሚወጣው ብለን አብረን በዚህ መልክ አይተን ነበር። በዛሬው ክላስ ከመጀመሪያው ጀምረን እኔ ባዘጋጀው ኮምፒውተር ፕሮግራሚንግ ጋር የተገናኘ 30 ጥያቄ አዘጋጅቻለሁ። መልቲፕል ቾይስ ኦልሞስት ኮምፕሬንሲቭ የሆነ ጥያቄ ነው። ኮንቴንቱን ሰብሰብ ለማድረግ ሞክሬያለሁ። ስለዚህ ያንን አብረን እየሰራን እንሄዳለን ማለት ነው። ስለዚህ ወደ ጥያቄው ለመሄድ እዚህ ጋር የከፈትኩት ፓወርፖይንት አለና ስለዚህ ኮምፒውተር ፕሮግራሚንግ ኤግዚት ኤግዛም ኤንድ አንሰርስ ዊዝ ኤክስፕላኔሽን ይላል። ስለዚህ 30 ጥያቄ ይኖረናል። ስለዚህ እያንዳንዱን መጀመሪያ አንብበን ኤክስፕሌን እያደረግ ከዛ መልሱን እነግራችኋለሁ ማለት ነው። ስለዚህ እናንተ ደግሞ በመሃል ፓውዝ እያደረጋችሁ በራሳችሁ መልሱን ገምቱና ከዛ በኋላ እኔ የምነግራችሁ ጋር እያመሳከራችሁ just you can give a mark for yourself. ኦኬ። ስለዚህ በዛ መልክ ነው የምንሄደው ማለት ነው። ሶ የመጀመሪያው ጥያቄ ይሄ what is the value of p in the following C++ codes ይላል። ስለዚህ አውትፑት መፈለግ ነው። እዚህ ጋር ቫልዩዎች አሉ። ትሪክ የሚያደርገው እዚህ ጋር እንደምታዩት ሎጂካል ኦፕሬሽን አለ፣ እዚህ ጋር ደግሞ አዲሽን ኦፕሬሽን አለና ያን እንዴት አድርገን ነው አድ የምናደርገው? ካይንድ ኦፍ ትሪክ። ብዙ ጊዜ እኔም ፕሮግራሚንግ ኮርስ ሲያስተምር አብዛኛው ተማሪ ይህንን አያገኝም፣ ይህንን ማለት ነው። ሶ ይሸወዳል፣ አብዛኛው ተማሪ ይሸወዳል። ስለዚህ እዚህ ጋር ሎጂካል ነው። ለምሳሌ ኤክስን ከወሰን ቁጥር ነው 10 ኦር 5 ካን ኮምፓይለር እንዴት ነው ይህንን ኢንተርፕሬት የሚያደርገው ልትሉ ትችላላችሁ። ስለዚህ እንደዚህ ነገር ሲኖር ምንድነው የሚያደርገው? ኮምፓይለር ይህንን ወደ ባይነሪ ነምበር ይቀይራል። ስለዚህ 10 ሚንስ 1010 ነው፣ 0 ነው እንደምታውቁት 1010። 5 ደግሞ 4 ሚንስ 100 ነው። ስለዚህ 5 ደግሞ 101 ነው የሚሆነው ማለት ነው። ስለዚህ ያንን በኤ ኦር ኦፐሬተር ያንን እንሰራለን። በመቀጠል ይሄን ደግሞ ኤንን ካያችሁት ኤ ማለት ትሩ ነው። ትሩን ዳይሬክትሊ ምንድነው የሚሆነው? 1 ይሆናል። እዚህ ጋር ትሩ ማለት 1 ነው። ስለዚህ 1 ቢ ደግሞ ፎልስ ነው። 1 + 1 that's going to be ስንት ይሆናል? 1 ነው የሚሆነው ማለት ነው፣ ኖርማል አዲሽን ስለሆነ። እዚህ ጋር ኦር ኦፕሬሽን ልንሰራ ነው። 10 is 1010 ነው። y ደግሞ 0101 ነው። ስለዚህ ያንን ኦር ኦፕሬሽን ከታችሁ ሁለቱን ከሰራችሁት 1111 ይሆናል። ያ ደግሞ 15 ማለት ነው። 15 ሲደመር 1 ካረጋችሁ እዚህ ጋር ፒ በአጠቃላይ ስንት ይሆናል? 16 ነው የሚሆነው ማለት ነው። ስለዚህ መልሱ ምን ይሆናል? ዲ ነው የሚሆነው ማለት ነው። ስለዚህ በዚህ መልክ ኦር ካለ ዳታ ታይፕ ኢንቲጀር ወይ ደግሞ ፍሎት ከሆነ መጀመሪያ ላይ ወደ ባይነሪ እንቀይርና ቀጥታ ሎጂካል ኦፕሬተር እንሰራለን። ኤንድ ከሆነ ኤንድ። በመቀጠል ይሄኛው ደግሞ ዳታ ታይፕ ቡሊያን ነው፣ ትሩ ኦር ፎልስ ነው። ስለዚህ አሪትሜቲክ ለመስራት ይሄ በግድ ወደ ቁጥሩ መለወጥ አለበት። ስለዚህ ትሩ ሚንስ 1 ኢኩቫለንት ቱ ፎልስ ሚንስ 0። ሶ 1 + 0 that's 1 and then you are going to add that with 15 and it is sum up to 16. ስለዚህ 16 ይሆናል ማለት። ስለዚህ ትሪኪ ጥያቄዎች ኤግዚት ኤግዛም ላይ ሊኖሩ ይችላሉ። ስለዚህ ያንን ቀላል ይመስላል፣ ሊሸውዳችሁ ስለሚችል በዛ መልክ ማየት ያስፈልጋል። Here is another question. Method which uses a list of well-defined instructions to complete a task starting from a given initial state to the end state is called as, here typically algorithm, because algorithm defines and directs a set of instruction that tells the computer what to do and how to. ስለዚህ ዲቴይልድ ኢንስትራክሽን ነው። ስለዚህ አልጎሪዝም ነው ማለት ነው። ስለዚህ አልጎሪዝም ብላችሁ ከመለሳችሁ ትክክል ነው ማለት ነው። እንቀጥል። Here is another question. Which of the following is the correct syntax to add header file in C++ program? ስለዚህ በምን መልክ ነው በትክክል ሂደር ፋይል ዲፋይን የምናደርገው የሚለውን መጀመሪያ ላይ ማወቅ ያስፈልጋል ማለት ነው። ስለዚህ እናንተ የለመዳችሁት ብዙ ጊዜ ሃሽ ኢንክሉድ እንልና በሌዛና ግሬተር ዛን ሲምቦል መሃል አድርገን ያንን ሂደር ፋይል ዲፋይን እናደርጋለን። ግን ያው በኮቴሽንም ይቻላል። ኮቴሽን ውስጥ ካረን it means the same thing
ነገር ግን እዚህ ላይ ዶት ኤች ምናምንም መጨመር አለብን በዚህ መልክ ስንጽፍ። እስቲ ፕራክቲካሊ እንየው። ቪዥዋል ስቱዲዮ ላይ ለምሳሌ ሃሽ ኢንክሉድ አዮስትሪም ብለን ሲአውት ሄሎ ወርልድ፣ ይሄ ኖርማል ነው። ስለዚህ ራን እናርግ በዚች ጋር። ስለዚህ ሶሪ something is ሄሎ ወርልድ የሚለው መጥቷል እዚህ ጋር። ይሄን ደግሞ እንቀይርና ኮቴሽን ውስጥ እናርግ። ስለዚህ ኮቴሽን ውስጥ ከገባም the same thing ነው ማለት ነው፣ ይቻላል። ራን እያደረኩ ነው። ስለዚህ ስክሮል ላድርግና ሄሎ ወርልድ የሚለው እዚህ ጋር አለ። ስለዚህ ያንን እየሰራን ነው ማለት ነው። ሶ ሁለቱም መልስ ይሆናል ማለት ነው። ስለዚህ ሃሽ ኢንክሉድ ዩዘር ዲፋይን ይሄ አዮስትሪም ዶት ኤች ስትሪንግ ዶት ኤች ማት ዶት ኤችም ሊሆን ይችላል። የፈለገም ቢሆን ጀስት ሁለቱም ያስኬዳሉ ማለት ነው። ይሄኛው ይሆናል ኢንክሉድ እዚህ ውስጥ አይገባም። ስለዚህ ስህተት ነው። ሶ መልሱ ቦስ ኤ እንደ ቢ የሚለው ይሆናል ማለት ነው። ስለዚህ በዚህ መልክ እያየን እንሄዳለን። እንቀጥል። An algorithm represented in the form of programming language is called course algorithm ወደ ፕሮግራሚንግ ከቀየር ሶፍትዌር ወይ ደግሞ ፕሮግራም ነው የምንለው ቀጥታ ማለት ነው። this is a program ወደ ኮድ የተቀየረ አልጎሪዝም ፕሮግራም ነው የምንለው ማለት ነው። that's a typical name። ይሄኛው ጥያቄ አሬ ጋር የተገናኘ ነው። ምን ይላል? which of the following correctly declares an array in C++? ስለዚህ array declare ስናደርግ ሲንታክሱ መጀመሪያ ላይ ዳታ ታይፕ መጻፍ። ዳታ ታይፕ ምን ሊሆን ይችላል? ካራክተር ሊሆን ይችላል፣ ስትሪንግ ሊሆን ይችላል፣ ፍሎት፣ ደብል፣ ኢንት ሊሆን ይችላል። ስለዚህ መጀመሪያ ክራይቴሪያችን ያንን ቼክ ማድረግ። ስለዚህ ነው array ይላል። so this is not a data type or data type ሚስ አድርጓል። ስለዚህ this is x ዳታ ታይፕ የለም አሁን ቢ ላይ። ሶስተኛው ኢንተር this is a normal variable አንድ ቫልዩ ሚስ ቫሪብል ነው እንጂ አሬ አይደለም። ዳታ ታይፕ አለ፣ አሬ ኔም አለ፣ ሳይዙ አለ። ስለዚህ this is the correct way to declare an array in C++ ብለን ማለፍ እንችላለን ማለት ነው። እንቀጥል። ስለዚህ D is the correct answer። ኦኬ ይሄን ደግሞ ነው ይሄኛው አናላይዝ ማድረግ የተፈለገው ይሄንን ሴት ፕሪሲሽን ፋንክሽን አለ፣ ያን እየተጠቀምን ነው። ስለዚህ አውትፑቱን ፕሪሲሽኑን 17 ዴሲማል ፍሎቲንግ ነምበር አድርጎ እያለ ነው። ስለዚህ ለምሳሌ ዲ አውትፑት እያደረግን ነው። ስለዚህ ፕሪሲሽኑን 17 ስላል የሚወጣ ቫልዩ 17 ፕሪሲሽኑን ነው የሚወጣው ማለት ነው። ስለዚህ እዚህ ጋር እንደምታዩት ይሄንን መቁጠር ነው። ስለዚህ መልሱ ዲ ነው የሚሆነው ማለት ነው። ስለዚህ ይሄን አይል ሆኖ በዚህ መልክ ኢኩቫለንት ስለሚሆን so the answer in this case is D። አራት ከሆነ አራት ዴሲማል ዲጂት ነው የሚሆነው። ይሄ ለምሳሌ 1 2 3 4 5 6 6 ቢሆን ኖሮ ይሄ ይሆን ነበር፣ ግን አሁን 17 ስለሚል ዲ ይሆናል ማለት ነው። ኦኬ ይሄኛው ደግሞ ጀስት ሜሞራይዝ ካደረጋችሁት ቫሪብል ፓርስ ስናደርግ ሁለት አይነት አማራጮች አሉ። ፓስ ባይ ቫልዩ እና ፓስ ባይ ሪፈረንስ የሚል ነው። ብዙ ጊዜ ይሄ ፈንዳሜንታል ኦፍ ፕሮግራሚንግ ቱ ላይ ነው የሚሰጠው። ፖይንተር ጋር የተገናኘ ፋይል ሪሌትድ ጋር የተገናኘ ማለት ነው። ስለዚህ ምን ይላል ጥያቄው? the address of a variable temp of a type float is accessed using end temp ነው ማለት ነው። አድሬስ ስንል ሁሌ አምፐርሰንት ሲምቦል ሲኖር ነው ኤንድ ሲኖር ማለት ነው። ስለዚህ እቺ ኤንድ ሲምቦል ስትኖር we are talking about the address። ስለዚህ B is the correct answer። Another question. The process of building new classes from existing one is called ይሄ ደግሞ የኦኦፒ ኮንሰፕት ነው አናላይዝ የሚያደርገው ይሄ ጥያቄ። ስለዚህ የቻልኩት አይል ኮምፕሬሄንሲቭ እንዲሁም ሞክራለሁ ይሄ ጥያቄ። ስለዚህ አንድ ክላስ ኦልሬዲ ኮድ ዲፋይን አድርገ ያንን ኮድ እንደገና ከምንጽፍ ኤግዚስቲንግ ክላስ ተጠቅመን ሌላውን ስንሰራ ምንድነው የሚባለው? ኢንሄሪታንስ ኢንሄሪት እናደርጋለን ማለት ላይ ህፃን ከአባቱና ከእናቱ ኢንሄሪት ፊቸሮች የአይ ከለር ምናምን ቁመት ምናምን ኢንሄሪት እንደሚያደርግ ኮድም በአንዴ ሰርተን ከዛ ኢንሄሪት እያደረግ አዲስ ከምንጽፍ ከዛ መጠቀም እንችላለን ማለት ነው። that's called inheritance። ኦኬ another question። ይሄ ደግሞ ፋይል ሪድ ራይት ጋር የተገናኘ ነው። ለምታውቁት ይኸው አዮስትሪም ከሆነ ሲኢን ሲአውት እንጠቀማለን። ኢፍ ስትሪም የሚል ሂደር ፋይል ካለ ደግሞ ፋይል ጋር የተገናኘ ነገር ልንሰራ ነው ማለት ነው። ስለዚህ ምን ይላል ጥያቄው? if we create a file by if stream then the default mode of the file is default by default is input mode ነው in ነው ማለት ነው። ስለዚህ
ኢንፑት ነው የምንችለው እንጂ አውት መስራት አንችልም ማለት ነው። ስለዚህ ኢን ነው ማለት ነው። ሶ the correct answer is B። ሌላው ያው አንዳንዴ ሉፕ ይኖረናል። ሉፕ ስቴትመንት ውስጥ አንዳንዴ based on some condition we want to exit ወይ ደግሞ ከሉፕ እንዲወጣ ልናስገድድ እንችላለን ፕሮግራማችን ላይ ኮንቲኒው እና ብሬክ ስቴትመንት ብዙ ጊዜ እነሱን እንጠቀማለን። ስፔሻሊ ኮንቲኒው ከሆነ አንድ አይተሬሽን እንዲዘል ነው የምናደርገው based on that specific condition። ብሬክ ከሆነ ግን ከሉፕ ወይ ደግሞ ከስዊች የምናወጣበት ሜካኒዝም ነው ብሬክ ካረግ ነው ማለት ነው። ቆሞ ከዛ ከካረንት ወይ ደግሞ ከኢነር ሉፕ ዘሎ እንዲወጣ ነው የምናደርገው። ስለዚህ ጥያቄ ምን ይላል? the break statement cause an exit from the inner outmost loop or switch ጋርም ይሰራል ማለት ነው። ኦኬ እንቀጥል። which of the following cannot be legitimately passed to a function? ስለዚህ አንድ ፋንክሽን ፓስ የምናደርገው አርጉመንት ወይ ደግሞ ፓራሜትር ይኖራል። ስለዚህ ምን አይነት መሆን አለበት? ያ ፓስ የምናደርገው ለፋንክሽን ፓስ የምናደርገው ምን አይነት መሆን አለበት የሚለውን ለማሳየት ነው። ስለዚህ አንዱ ኮንስታንት is possible፣ ኮንስታንት ቫሪብል ፓስ ማድረግ እንችላለን። any type of variable can be passed and structure you can also pass structure ፓስ ማድረግ እንችላለን። ስትራክቸር ብለን ዲፋይን ያደረግነውን ስትራክቸር ኤሌመንቶች ፓስ ማድረግ እንችላለን። ነገር ግን ሂደር ፋይል ፓስ ማድረግ አንችልም። ለምን? ሂደር ፋይል መጀመሪያ ላይ ኢንክሉድ የምናደርግ ነው። ሃሽ ኢንክሉድ ምናምን ብለን የምንጽፈው ነገር ስለሆነ ያንን ፓስ ማድረግ አንችልም ማለት ነው። So the next question is about you can read input that consists of multiple lines of text using ለምሳሌ ብዙ ጊዜ ሲኢን ኦፕሬተር ስንጠቀም ኢንፑት ማድረግ የምንችለው አንድ ኢንፑት ብቻ ነው እና ማአት ላይን ከሆነ እንዴት ነው የምናደርገው? እንደምታውቁት ፋይል ላይ ሲኢን ዶት ጌት ነው የምንጠቀመው። ለምሳሌ ፉል ኔም የሚጠይቅ ነገር ከሆነ ቫሪብል ላይ የምናስቀምጥ ከሆነ ሲኢን ዶት ጌት እንጠቀማለን። ስለዚህ እንደ አርጉመንት ለዚህኛው ፓስ የምናደርገው ሁለት ነገር ነው። አንዱ ቫሪብል ያስፈልጋል። ያው ሲኢን የምናደርገው ለቫሪብል ሜሞሪ ሎኬሽን ስለሆነ አንዱ እሱ ነው። ሁለተኛ ደግሞ ሌንግዙን ዲፋይን ማድረግ አለብን። ማክሲማይዝ ሚኒማይዝ ማድረግ እንችላለን። ለምሳሌ የተማሪ ሙሉ ስም የሚጠይቅ ከሆነ ፕሮግራሙ በአንድ የሚቀበል ከሆነ ስለዚህ ማክሲማም ሎንግስት ወርድ ኢን አማሪክ ወይ ደግሞ እንግሊዝኛ ውስጥ ሎንግስት ኔም ከሆነ 25 ከሆነ 25 ሲባዛ ለ3 እናርግና 75 ፕላስ 1 አርገን 76 አርገን ዲፋይን እናደርጋለን ማለት። ስለዚህ ሁለት አርጉመንት ይፈልጋል። so cin.get then and this function will expect to argument the first one is the name of the variable and the second one is going to be length of the array ማለት ነው። ያን ይጠብቃል። ስለዚህ በዚህ መልክ ያንን ሃንድል ማድረግ ይችላል። ሶ ትክክለኛው መልስ ሲ ነው ማለት ነው ከዚህ አንፃር። ሌላው exception related ሶ ኮድ ስንጽፍ ሶስት አይነት ኤረሮች ሊፈጠሩ ይችላሉ። አንዱ ሎጂካል ኤረር ነው። ሌላው ኮምፓይል ታይም ሊሆን ይችላል። ሲንታክስ ቫዮሌት ስናደርግ ኮምፓይል ኤረር ይመጣል። ገና ራን ሳናደርግ ራሱ ቱሎች ያሳዩናል ይሄንን። ሌላው ደግሞ ራን ታይም፣ ያ ራን ታይም የሚመጣ ደግሞ ኢንፑት የኛ ኢንፑት ላይ ተመስርቶ ነው ማለት ነው። ስለዚህ ራን ታይም ኤረር ይሆናል። ስለዚህ exception handling is targeted at runtime error ነው። ብዙ ጊዜ ትራይ ካች አድርገን የምንይዘው runtime error ነው። ላይክ ኔትወርክ ፕሮግራሚንግ ላይክ ቻት ቦት የሚሰሩ ከሆነ ቻት እያደረጋችሁ በማል ኢንተርኔት ጠፋ። ስለዚህ ይሄን ኤክሰፕሽን ነው፣ ኔትወርክ ሪሌትድ ኤክሰፕሽን ነው የሚያመጣው። ስለዚህ ያንን አንድን ለማድረግ ያው runtime error ካች ማድረግ ያስፈልገናል ማለት ነው። ሶ most of the time ጃቫ ምናምን ጋር ከሆነ ትራይ ካች ስቴትመንት በመጠቀም እኛ አንኤክስፔክትድ ኤረር እንኳን ቢመጣ በዛ መልክ ሃንድል ማድረግ እንችላለን። ስለዚህ ብዙ ጊዜ ኤክሰፕሽን ሃንድሊንግ ኢዝ ታርጌትድ አት ራንታይም ኤረር። ስለዚህ ትክክለኛው መልስ ኤ ነው ማለት ነው። ይሄኛው ጥያቄ ደግሞ አሬ ጋር የተገናኘ ነው። እንዴት ነው አሬ ኤሌመንት አክሰስ የምናደርገው? ስለዚህ ባለፈው እንዳየነው አንድ አሬ ዲክሌር ካረን ኤክስ ኦፍ 10 ምናምን ብለን ዲክሌር ካረን በኢንዴክሱ ነው አክሰስ የምናደርገው። ኤክስ ኦፍ 1 ኤክስ ኦፍ 2 ያልን ማለት ነው። ስለዚህ an index number ማለት ነው። ስለዚህ ሁሌ the first element of an array is 0 and the last element is going to be n-1 where n is the size of the array። በዛ መልክ ነው የምንሰራው ማለት ነው። ኦኬ
ሌላው ይሄኛው ጥያቄ ነው። so what will be the output of the following C++ code ይላል እዚህ ጋር እንደምታዩት። ስለዚህ መጀመሪያ ላይ እዚህ ጋር የምናየው ዳታ ታይፑ ማየት አለብን አይደለም። ስለዚህ ካራክተር ከሆነ አሁን እናንተ ኤክስፔክት የምታደርጉት መልስ ይኖራል ብዬ እገምታለሁ። ኦልሞስት ሁላችሁም ይሄን ልትሉ ትችላላችሁ፣ ሄሎ ወርልድ የሚል ለምን እዚህ ጋር ኮንካቴኔሽን አለ፣ ስፔስ አለ፣ ሄሎ እና ወርልድ ስንል ያይ። ነገር ግን እዚህ ጋር ዲፋይኒንግ ያደረግነው ዳታ ታይፕ ካራክተር ነው እና ካራክተር ላይ ይህንን ኮንካቴኔሽን ቀጥታ መስራት አንችልም ስትሪንግ ካልሆነ። ይሄኛው የሚሰራው ስትሪንግ ሲሆን ነው። ስለዚህ አውትፑቱ ኢረር ነው ማለት ነው። ስህተት አለው ይሄ ኮድ። ኦኬ ስህተት አለው። we can't perform a concatenation operation on character data type። ስለዚህ በዛ አንፃር ልትረዱ ይገባል ማለት ነው። ስለዚህ ቀላል ይመስልና ይሸውዳቸዋል። what happens if the following program is executed in either C or C++ language? ተጠቅመን ኤግዚኪዩት ካደረግነው ምን ሊሆን ይችላል? ስለዚህ ይሄኛው ፈንዳሜንታል ኦፍ ፕሮግራሚንግ ቱል አሴስ የሚያደርጉ ፋንክሽን ዲፊኒሽን እና ፋንክሽን ኮሊንግ ጋር የተገናኘ። እዚህ ጋር እንደምታዩት እኛ ፋንክሽን አርጉሜንት የለውም ቮይድ ይላል። እዚህ ጋር ደግሞ ፓስ እያደረግን ያለው ቁጥር አለ። we are passing an integer variable to this function። ስለዚህ እዚህ ጋር የሚቀበለው ቫሪብል ዲፋይን ሳናደርግ ይህን ሁለት ስንልክ የት ነው የሚያስቀምጠው? ስለዚህ ኢረር ነው ጀነሬት የሚያደርጉ ማለት ነው። ኢረር ነው የሚመጣው። ስለዚህ በሁለቱም ቋንቋ ሲም ሲ ፕላስ ፕላስ ቢሆን ቫዮሌሽን ኦፍ ፋንክሽን ኮል ስለሆነ ኢረር ነው ማለት ነው። this function is not going to be executed። ለምን void እዚህ ጋር int የሚል ቢኖር ኑሮ ይሰራ ነበር ማለት ነው። ይሄኛው ደግሞ ቤዚክ ሁሉም ፕሮግራሚንግ ላንጉዌጅ ላይ አይዴንቲፋየር ወይ ደግሞ ቫሪብል ኔም ዲፋይን ስናደርግ ሳም ህጎች አሉ። ለምሳሌ መጀመሪያው ህግ ምን ይላል? the first letter of a variable name cannot be a number, it must be a character or underscore ይላል። ስለዚህ እዚህ ጋር የመጀመሪያውን ፈትሽ በዶላር ሲምቦል ነው የሚጀምረው። ስለዚህ የመጀመሪያው ህግ ይጥሳል። ሁለተኛ ጋር ስንመጣ the first letter is a variable, it's a character, so it's valid and it contains a number or underscore, again this is valid። ይሄኛው ትክክል ነው። ይሄኛው አት አለው፣ ስለዚህ ትክክል አይደለም። so the correct answer or the valid identifier in this case is B, var underscore 123። so ያንን ሜሞራይዝ እንድታደርገው ለምሳሌ ሩል 1 ምን ይላል? variable name can start with either underscore or letter። ያንን እናረጋግጣለን። ያንን ካለፈ ደግሞ እናረጋለን it may contain number, digit, letter or underscore እንላለን። ሶስተኛ it cannot be an identifier, no sorry it cannot be a keyword ይላል። ስለዚህ ኪወርድ ስፔሻል ወርድ ናቸው፣ ለኮምፓይለሩ ሪዘርቭ የሆኑት ናቸው እና እኛ ለራሳችን መጠቀም አንችልም። ላይክ ኢፍ ኤልስ ዋይል ፎር ምናምን የምንላቸው እዚህ ጋር መጠቀም አንችልም። ኤኒዌይስ ያንን ሪፌር አድርጉና እንደገና ሪቫይዝ አድርጉት። ስለዚህ ቢ ትክክለኛ መልስ ነው። which of the following is the address operator? መጀመሪያው ጋር ትንሽ ይገናኛል። ያው at temp ብለን ዲፋይን ስላደረግ ነው። አሁን ትክክለኛው መልስ አድሬስ ጋር የተገናኘ ኤንድ ነው ማለት ነው። ስለዚህ የሆነ ቫሪያብል ፊት ለፊት ኤንድ አድርገን አውት ካረግ ነው የትኛው ሚሞሪ ሎኬሽን ላይ ሴቭ እንደተደረገ ይነገረናል ማለት ነው። which programming paradigm emphasize or writing code that's easy to read and maintain? of course ብዙ ፕሮግራሚንግ ስትራቴጂዎች አሉ። ፕሮሲጀራል አለ፣ ኦብጀክት ኦሪየንትድ አለ እና የሚመረጠው ኦፍ ኮርስ ኦብጀክት ኦሪየንትድ ፕሮግራሚንግ ነው ከዚህ ጥያቄ ጋር የሚሄደው ማለት ነው። dash is a process of finding errors and fixing them within a program። ከዚህ ጋር የተገናኘም አንድ ጥያቄ አለ፣ የትኛው እንደሆነ አናውቅም። ስለ ፍሎቻርት እና ዲባጊንግ ምናምን ጋር የተገናኘ ማለት ነው። ስለዚህ ለዛ ነው ይሄን የጨመርኩት። it's the process of finding errors and fixing them within a program is called debugging። finding and fixing the error ማለት debugging እንላለን። what is the term used for a block of code that's executed repeatedly until a certain condition is met? ስለዚህ የሆነ ኮንዲሽን ሜት እስከሚደረግ በተደጋጋሚ ራሱን ኤግዚኪዩት የሚያደርግ ኦፍ ኮርስ ሉፕ ስቴትመንት ላይክ ፎር ሉፕ፣ ዋይል ሉፕ፣ ዱ ዋይል ሉፕ የምንላቸው ሪፒቲቲቭ ነገር ካለ የምንጠቀማቸው ኮዲንግ ስትራቴጂ ሉፕ ነው የሚባለው ማለት ነው። ላይክ እሴ ከአንድ እስከ 100 ያለው ቁጥር ደምር የሚደምር ፕሮግራም ወይ ደግሞ አፕ ቱ ኤን ከሆነ ሪፒቲሽን ይኖራል። 1 + 2 + 3 + 4 እያለ ስለሚሄድ ማለት ነው። which data structure is used for storing a collection of elements in nonlinear fashion? of course
array ከሆነ linearly ዳታ የሚያስቀምጠውና non linear የሆነ ዳታ ስትራክቸር ያው ትሪ ነው ታውቃላችሁ ብዬ አስባለሁ ስለ ባይነሪ ሰርች ትሪ ምናምን ስለተማራችሁ ያንን ትንሽ ሪቫይዝ አድርጉ ስለዚህ data structure used for storing a collection of elements in non-linear function is called tree. Which of the following is not a relational operator in most programming language? Relational operator. Yes. It is D, yes. ይሄኛው increment operator. ስለዚህ relational comparison ሲኖር ነው አይደል የምንጠቀመው. And actually this is an assignment operator, but we can also consider it as a relational operator. This is a comparison, yes. Equal. Just if we are checking something it's equal or not. Which operator is used for exponentiation in most programs? Exponent to the power of something ለመስራት የትኛው ነው የምንጠቀመው ብዙ ፕሮግራም ላይ of course python ምናምን ላይ ይሄ ስታር ይሰራል c+ ላይ ደግሞ ይሄ ይሰራል most programming language ላይ ይሄ ነው የምንጠቀመው ማለት ነው which data structure is used for implementing last in first out የትኛው ነው ለዚህኛው የሚሆነው last in first out ማለት ነው okay last in first out so this is going to be what stack የምንለው ለዚህ ነው የሚጠቀመው yeah kind of case question ነው ይሄኛው already ያወራነው ጋር ይመሳሰላል let me read it J that's a person name J is considering adding a repetition statement within his Java programming final project repetition statement loop አለ ማለት J is unsure of the number of times each loop needs to execute he is unsure አያውቅም እንግዲህ አሁን for loop define ስናደርግ ኮዳችን ላይ for loop ስንጠቀም ሁሌ ኮድ ስንጽፍ for int i is equal to 1 i is less than or equal to something ስለዚህ እንዱ እናውቃለን ማለት ነው ስንት ጊዜ ሪፒት እንደሚያደርግ እናውቃለን ስለዚህ for loop ለዚህ አይሆንም ለምን ጥያቄው ምን ይላል J is unsure of the number of times each loop needs to execute ይላል then analyze the conditional statements below and select which statement best fits the needs identified ስለዚህ ለዚህ best የሚሆነው looping strategy while loop ነው ማለት ነው ለምን while x is equal to something ብለን ያንን ዲፋይን ማድረግ ይችላል ስለዚህ ብዙ ጊዜ while loop ለዚህ በጣም ምቹ ነው ማለት ነው which of the following is a programming language ይላል አንዳንዴ ቀለል ያሉ ጥያቄዎችም ሊመጡ ይችላሉ kind of bonus programming language የሆነ of course እዚህ ጋር python ብቻ ነው ሌላው ቱል ናቸው ሶፍትዌር ናቸው እነሱ which one is not a correct variable type in C++? Not a correct type. Data type የተለመደ C++ ውስጥ integer አለ float አለ double አለ real የሚል የለም ስለዚህ ምርጫው ይሄ ነው real የሚለው ይሆናል ማለት ነው an expression a.b in C++ means ይሄ ደግሞ ስለ OOP concept in C++ ላይ ስትማሩ ያያችሁት ነው ስለዚህ ይሄኛው ምን ማለት ነው B is a member of object A ማለት ነው እንደዚህ ያርገን ጽፍ A ውስጥ B አለ ማለት ነው ስለዚህ B is member of object A እዛው ስላለ ዶት ያልን አክሰስ ያርገን ስለሆነ ማለት ነው dash allocate the memory and initialize every byte in the allocated memory to 0 ስለዚህ C ላይ የምታውቁት ከሆነ ዳይናሚክ memory allocation ኮንሰፕቶች አሉ C++ ላይ new keyword ተጠቅመን የምንሰራው ማለት ነው ስለዚህ ለምሳሌ አሁን እስቲ ገስ አድርጉት እናንተ መልሱ ያ አብዛኞቻችሁ ማሎክ እንደምትሉ ገምታለሁ ነገር ግን ለዚህኛው ጥያቄ ማሎክ የሚለው አይሆንም የሚሆነው ካልሎክ ነው ልዩነታቸው ምንድነው ካልሎክ ኢኒሺያላይዝ ወይ ደግሞ አሎኬት ካረገ በኋላ ሁሉንም ወደ በዜሮ ኢኒሺያላይዝ ያደርጋል ማሎክ ግን ኢኒሺያላይዜሽን አይሰራም ስለዚህ ጥያቄው ላይ ደግሞ allocate the memory and initialize every byte in the allocated memory to 0 ይላል ስለዚህ መልሱ ካልሎክ የሚል ይሆናል ማለት ወይ ደግሞ C alloc የምንለው ሶ በዚሁ እነዚህን አራቶቹንም ሪቫይስ ብታረጉ ጥሩ ነው ማለት ነው ልዩነታቸውን ብታውቁ reusability of code in C++ is achieved through what through the concept of inheritance and code reuse እንደምናረግ መጀመሪያ ላይም አንስቻለሁ ስለዚህ ቤዚክ የሆኑትን C++ ወይ ደግሞ ፈንዳሜንታል ኦፍ ፕሮግራሚንግ ላይ ያሉትን በዚህ መልክ አሳጥሬ 30 ጥያቄ ያቀርባለሁ በቀጣይ ክላስ ደግሞ ሞር አድቫንስድ የሆኑትን አብረን እናያለን በመቀጠል ከዚህ ብቻ ፕሮግራሚንግ ብቻ ሳይሆን ዳታቤዝ ሲስተም ጋር የተገናኘ
60 ጥያቄ ያዘጋጃለሁ። በዛ አንጻር አብረን ነዛኞቹንም እናያለን። ደን በቀጥለን ስለ ኦብጀክት ፕሮግራሚንግም አብረን ሁሉንም ካቨር እናደርጋለን ማለት ነው። ስለዚህ ለዚህ ዌብሳይት ወይ ደግሞ ዩቲዩብ ቻነል ሜምበር ካልሆናችሁ ሰብስክራይብ አድርጉት። ቀጣይ የምንለቀው ቪዲዮ እንዲደርሳችሁ ኤግዚት ኤግዛም ጋር የተገናኘ ይህንን ለጓደኞቻችሁም ሼር በማድረግ ሳይቱን አሳድጉ እንላለን። ቴንክ ዩ